ሰላም ውዶች እንዴት ናችሁ? ዛሬ የድሬድ ጸጉር አጸዳድ ነው ማሳያችሁ። ሁላችሁም ድሬድም ሆነ እንደዚህ በጣም ብዙ ጊዜ ሹሩባ ተሰርታችሁ ትፈቱት ጸጉራችሁ በጣም ከቆሸሸና ከተጣበቀ በእንደዚህ ብታጸዱት ጥሩ ነው። ግን ብዙ ጊዜ ይሄንን ለድሬድ ጸጉር ማጽጃ ነው የምንጠቀምበት። እዚህ ጋር አፕል ሳይድ ቪኔጋር አለ እንደምታዩት። በጣም ትልቅ እዚህ ቤኪንግ ሶዳ አለ። ይሄ ፓውደር ነው። እንግዲህ ሁለቱን አንድ ላይ እቀላቅላቸዋለሁ ማለት ነው። እዚህ ጋር እንደምታዩት እዚህ ጋር የተሞላ ውሃ አለ። እዚህ የተሞላ ውሃ ላይ ይሄንን ጨምራለሁ። እንደዚህ ስታረጉ ጸጉሩን በቃ ሙልጭ አድርጎ ጽድት ነው የሚያደርገው ቆዳችሁ። ብዙ ጊዜ ድሬድ ሄር እና እንደዚህ በጣም የቆየ ጸጉር የፈታችሁት በደንብ ጽድት አይልም እና በዚህ ማጽዳት ይቻላል። ግን ይሄ ትክክለኛ የአጸዳድ መንገድ እንደዚህ ጸጉራቸው ድሬድ ለሆኑ ሰዎች ነው። እንግዲህ እንደምታዩት እዚህ ጋር እንትኑን የቤኪንግ ሶዳውን እዚህ ጋር ጨምራለሁ። ይሄ እንደምታዩት እንደዚህ ይፈላል ቤኪንግ ሶዳው ሲጨመርበት። ይሄ ማለት በጣም ጸጉር ላይም በኋላ ሳረገው ታዩታላችሁ። ይሄ እንደዚህ የሚፈላው ፓርት ነው በቃ ይሄን ቆሻሻውን ጽድት የሚያደርገው ማለት ነው። እዚህ ጋር እንግዲህ ቤኪንግ ሶዳ ነው ጸጉሯ ላይ ያረኩ ያለው። ቤኪንግ ሶዳ ለምግብ የምንጠቀምበት ፓውደር ነው። ምንም አይነት ጉዳት የለውም። ግን ቤኪንግ ሶዳ እና አፕል ሳይድ ቪኔጋር ሲገናኝ ትልቅ ፓወር አለው እና በዛ ምክንያት ቆሻሻው እንዲወጣ ያደርገዋል ማለት ነው። እንደዚህ ነው። ድሬድ ስለሚቋጠር ቆሻሻው የመውጣት ቻንሱ ትንሽ ነው። እንደዚህ መልኩ በደንብ ካልታጠበ ማለት ነው። እንደዚህ በጣም ብዙ ካሻሸነው በኋላ ነው ደጋግመን ከዛ በኋላ ሻምፖ አድርገን የምናጸዳው ማለት ነው።